እናንተ ዛሬም ማነሳላችሁ በጣም የሚገርም አንድ ታሪክ ነው። ይህ ታሪክ ምን መሰላችሁ? ኦሮሞ ስለሆነው የህንድ ንጉስ ነው። አብራችሁን ቆዩ እሺ። ታሪኩ እንዴት መሰላችሁ? የሚጀምረው በ1540 ነው የተወለደበት ሐረርጌ ከተማ ነው የሚጀምረው። ይህ ወጣት ማሌክ አምባር ይሰኛል። የተወለደው ደግሞ በገዳ ስርዓት ውስጥ በተለያየ ደረጃ በአመራርነት፣ በስርዓት፣ በሃይማኖት ከፊል አርብቶ አደርና ከፊል ደግሞ ገበሬ ከሆኑ ወላጆቹ ነው። ስርዓትን ጠንቅቆ ያውቃል። ይህ ግለሰብ በ1552 ከ12 ዓመት በኋላ ወደ ሞቻ ወደብ ባርነት ተሸጦ ይሄዳል። እዛ ብቻ አይቀርም። ከሞቻ ወደብ ደግሞ ተሸጦ ወደ ባግዳድ ይላካል። ባግዳድ ብቻ አልቀረም። ባግዳድ ደግሞ ቃሲም የተባለ አንድ ነጋዴ ያገኘዋል። ያ ነጋዴ ደግሞ ስሙን ያወጣለታል ማሌክ አምባር በማለት። ማሌክ አምባር ማለት ማዕድን፣ የከበረ ድንጋይ ማለት ነው። እናቱ ግን ያወጣችለት ስም ቻፑ እንደሚሰኝ መዛግብቶች ይናገራሉ። ቻፑ ወይም ደግሞ ማሌክ አምባር የባግዳዱን ሀብታም ነጋዴ እያገለገለ ትምህርቱን መከታተል ጀመረ። ምን እሱ ብቻ፣ በትምህርቱ ደግሞ የላቀ ሰው ሆነ። ቻፑ የሚገርመው የጦር ስልት፣ የዲፕሎማሲ አመራር፣ ሌሎችም የግብርና መሰረተ ልማት አዘረጋግ፣ በርካታ ወታደራዊና ሌሎች ስልታዊ የሆኑ ፖለቲካ የሆኑ ጉዳዮችን በህይወቱ ቀምሮ ተማረ። መማር ብቻም አይደለም፣ በህይወት ውስጥ ኤክሰርሳይዝ እያደረገ መኖር የቻለ በቃሲምም አስገራሚ የተባለ ድንቅ ወጣት መሆን ቻለ። በተለይም በ1557 ወደ ሌላ ባሪያ አሳዳሪ ከተሸጠ በኋላ ከ6 ዓመት ጉዞ በኋላ ከባርነት ነፃ እንደወጣ ይነገራል። ይህ ግለሰብ ማሌክ አምባር ይሰኛል። ለ20 ዓመታት በወታደርነት እንዲያገለግል እድልን አገኘ። እሱም ተጠቀመበት። ምን ይህ ብቻ፣ ወደ ምዕራብ ህንድ ዴከን በመጓዝም የስልጣኔት እድል በመሰጠቱ ከተማዋን በግብርና በማዘመን በዲፕሎማሲ እንደዚሁም ደግሞ በመሬት አስተዳደርና በወታደራዊ ብቃቱ ህንድን፣ ምዕራብ ህንድን፣ የዴከንን ግዛት እንደመራ ይነገርለታል። ይህ ሰው ማሌክ አምባር ከምስራቅ ሐረርጌ ከፍተኛ ቦታ ተወልዶ ይህ የኦሮሞ ይህ የኢትዮጵያ ጀግና ከባርነት ተነስቶ ምዕራብ ህንድን እንደመራ የታሪክ ሰነዶቹ ያወሳሉ፣ ይናገራሉ። ዘይገርም ነው። ስንቶቻችን ይህን ኢትዮጵያዊ ጀግና ማሌክ አምባርን እናውቃለን? ወይም ደግሞ እናቱ ባወጣችለት ስም ቻፑ። በጣም የሚቆጨው በርካታ አፍሪካውያን ወደ ህንድ ሄደው በርካታ የህንድ ቅርሶችን፣ ታሪኮችና ሌሎች ጉዳዮችንም ሲጎበኙ ስለዚህ ሰው ታሪክ አፍሪካዊ በተለይም ኢትዮጵያዊ እንደሆነ ብዙዎች አያውቅም። ይህንን አስታኮ ቢቢሲ በታህሳስ ወር ባሳተመው አንድ ዘገባ ላይ ሆን ተብሎ ይህን ሰው እንዳይታወቅ ተደርጎ ይሆን ወይንስ ምንድነው ሲል በዘገባው ላይ አውስቶ ነበረ። እኛስ ኢትዮጵያውያን ማሌክ አምባር እናውቀዋለን? ኮመንት ውስጥ ገብታችሁ ሐሳብ ስጡበት። ሌሎች መረጃዎችም ካሉ እንድትነግሩን ስለምፈልግ ነው። እንግዲህ ስለ ማሌክ አምባር ይሄን ብለን ስናነሳ ከምስራቅ ሐረርጌ በባርነት ተሽጦ በርካታ ነገሮች መቀየር እንደሚቻል ያሳየ ኢትዮጵያዊ የኦሮሞ ጀግና ነው። ይህ ኢትዮጵያዊ ጀግና በታዋቂው ታሪክ ተመራማሪ ኦማር ሁሴን አሊ በኩል በኦክስፎርድ ዩኒቨርሲቲ ታትሞ ታሪኩ ለመዛግብትነት ተቀምጧል። በ2012 በኢትዮጵያን አቆጣጠር ደግሞ በውርስ ትርጉም ኪዳኔ መካሻ ታምሬ የተባለው ግለሰብ በ2012 ማሌክ ከቀንበር እስከ መንበር የሚል በትርጉም ውርስ ስለሱ ሰፋ ያለ መጽሐፍ አዘጋጅቷል። ስለዚህ ታሪኮቻችን እንድናውቅ ጻፉ፣ አንብቡ ብለናል። ዛሬ ህንዶች በታሪክ አስቀምጠውታል። በታሪክም ስለ ስሙ ይወሳል። እኛም ኢትዮጵያውያን እንደዚህ ያሉ ጀግኖቻችንን እያወሳን እያመሰገንን በከንፈራችን አብዮት እየፈጠርን አዲሱ ትውልድ እንዲማርባቸው እንደምናደርግ ባለሙሉ ተስፋ አለኝ። የኔ ትውልድ ይህንን ሰው ሲዘክር በቀጣይ ደግሞ ታሪክ በመስራት እንዲሆንም አምናለሁ። ስለዚህ ላይክ፣ ኮመንት አድርጉ፣ ሰብስክራይብ አድርጉ። ፌቨራይት ላይ በማስቀመጥ ሐሳቦቻችሁን እንደምታጋሩኝ አልጠራጠርም። እኔ በሱ ፍቃድ ተገኘ ወደ ዓመት ነኝ። አበቃው። ጤና ይስጥልን።